መረጃ ለሃይማኖት ተቋማት ጉባኤና እንዲሁም ደግሞ ለመጅሊሱ እንዲደርስ ማለት ነው በደንብ ሪፖስት ኮፒ ሊንክና ሼር አድርጉ። ዛሬ በአክሱም የተፈጠረው ነገር ሁላችሁም ታውቃላችሁ። ከሰሞኑ ደግሞ ወላይታ ሶዶ ላይ የነበረው ነገር ታውቁታላችሁ። እጅግ የሚያስገርም ነው። ታዲያ ዛሬ ማለት ነው በአክሱም የጁምዓ ሰላት ተከትሎ በመስጊድ ስፍራ ላይ ማለት ነው ጥቃት ተፈጽሟል። እንዲሁም ደግሞ ቁርአን መቀደዱም እየተገለጸ ይገኛል። በአክሱም ከተማ ዛሬ ሚያዝያ 2 ቀን 2018 ማለት ነው የጁምዓ ሰላት ተከትሎ በጸጥታ አካላትና እንዲሁም ደግሞ ሲቪል በለበሱ ግለሰቦች አማካኝነት በሰላማዊ ሰጋጆች ላይ ማለት ነው የጅምላ ድብደባ መፈጸሙና እንዲሁም ደግሞ ቅዱስ ቁርአን መቀደዱም ታውቋል። ታዲያ በመስጊዱ ስፍራ ውስጥም የነበሩ ኢማሞችና ምዕመናን በዱላና እንዲሁም ደግሞ በድንጋይ በጅምላ መደብደባቸውም ተገልጿል። ይህ አሰቃቂ ድርጊት ተከትሎ ማለት ነው በከተማዋ ቤት ለቤት በተደረገ አሰሳ በርካታ ሰዎች ለእስር መዳረጋቸውን እየተገለጸ ይገኛል። በአሁኑ ሰዓት ማለት ነው በታሪካዊቷ የአክሱም ከተማ ከፍተኛ ውጥረት የነገሰ ሲሆን በተፈጸመው ድብደባ ዙሪያ እስካሁን ድረስ በከተማ አስተዳደሩም ሆነ በክልሉ መንግስት የተሰጠ ምንም አይነት ይፋዊ ምላሽ የለም። ነገር ግን እኛ ከመጅሊስ ምላሽ እንፈልጋለን። መረጃው የሀሩን ሚዲያ ነው። ለሚመለከተው አካል በሙሉ እንዲደርስ ማለት ነው የቻላችሁትን አድርጉ። ሪፖስት ኮፒ ሊንክ ሼር አድርጉት። መልካም ጊዜ